እንግዲህ እንደምትመለከቱት ይህንን ቪዲዮ ያዘጋጀሁት በስልኬ ብቻ ነው። በአሁኑ ሰዓት በተለያዩ ሶሻል ሚዲያዎች እንደዚህ አይነት ቪዲዮ እየሰሩ ያሉ ሰዎች ምን ያህል ተከፋይ እንደሆኑ እኔ ለእናንተ አልነግራችሁም። በቀጥታ አንዳንድ ቪዲዮዎችን ሪፈር ማድረግ እንችላለን። ለምሳሌ ያህል አንድ ቻናል ላሳያችሁ። ይህም ቻናል ማን ይክፈተው፣ እኛ ሀገር ይከፈት፣ ውጭ ሀገር ይከፈት፣ የትም ማንም የሚያውቀው የለም። ነገር ግን ይህንን ዛሬ በዚህ ቪዲዮ የማሳያችሁን ሲስተም ተጠቅሞ ብቻ በመቶ ሺዎች የሚቆጠሩ ዶላሮችን በወር ያስገባል። ቻናሉ ምንድነው ላሳያችሁ፣ ተመልከቱ። ቹቹ ቲቪ ነርሰሪ ራይምስ ኤንድ ኪድስ ሶንግ የሚል ቻናል አለና ያ ቻናል በጣም በርካታ ቪዎች ነው የሚያገኘው። ሚሊየንስ ናቸው ቪዎቹ። እንደምትመለከቱት እጅግ በጣም ትላልቅ ሚሊየንስ ቪው ነው የሚያገኘው። ገንዘብ ኤርን የሚያደርገው ላይ ገብተን ስናይ ደግሞ ይህን የሚያክል ገንዘብ ጀነሬት ማድረግ ይችላል ማለት ነው። ከዚህ ሰው ጋርም ሆነ ከሌሎቹ እንደዚህ አይነት ኮንቴንት ከሚሰሩ ሰዎች ጋር አንድ አይነት የሆነ ቪዲዮ በቀላሉ በስልካችን ብቻ ሰርተን ዩቲዩብ ላይ በመጫን ቲክታክ ላይ በመጫን እንዲሁም የተለያዩ ቦታዎች ላይ በመጫን በሚሊዮኖች እይታ ልናገኝ እንችላለን። በስልካችሁ ብቻ ገንዘብ የምታገኙባቸው ሜትዶች እጅግ በርካታ ቢሆኑም ዛሬ ደግሞ ብዙዎች በመቶ ሺዎች በወር እያገኙበት ያለውን አንድ መንገድ ስቴፕ ባይ ስቴፕ አሳያችኋለሁ። ከእናንተ የሚጠበቀው ስልክና ስልክ ብቻ ነው። ስለዚህ በምን መልኩ መስራት አለባችሁ እያንዳንዱን ነገር በዚህ ቪዲዮ ማሳያችሁ ነው። ኦንላይን ስራ ወይም ደግሞ በስልክ ብቻ የሚሰራ ስራ ስትባሉ ሁሉን ነገር እጅግ ቀላል አድርጋችሁ ማየት የለባችሁ። የተወሰነ መልፋት ግድ ነው። በአሁኑ ሰዓት በርካታ ሰዎች ስልካቸውን ለተለያዩ ገንዘብ ማገኛ ዘዴዎች ይጠቀሙታል። አንዳንድ ሰዎች ደግሞ በቂ የሆነ ስማርት ስልክ ይዘው ከመደወልና ወይም ደግሞ ኢንተርኔት ላይ ስክሮል ከማድረግ ውጭ ለምንም ነገር አይጠቀሙትም። በዚህም የተነሳ አሁን ላይ ከበድ እያለ የመጣውን ላይፋችንን ቀለል ባለ ወይ ለመምራት እጅግ ስንቸገር እንመለከታለን። ነገር ግን ይሄ ነገር የተከሰተው ስልካቸውን በአግባቡ ባለመጠቀማቸው ብቻና ብቻ ነው። በእጃቸው ላይ የያዙትን ስልካቸውን በአግባቡ ቢጠቀሙት በርካታ ዘዴዎችን በመጠቀም ገንዘብን ጀነሬት ማድረግ እንደሚችሉ ብዙ ጊዜ በዚህ ቻናልም በተለያዩ አጋጣሚዎችም አውርተናል። ከነዚህ መንገዶች ዛሬ በዚህ ቪዲዮ አንዱን በደንብ አድርጌ ነግራችኋለሁ። በቀጣይ በተለያዩ ቪዲዮዎች ደግሞ የተቀሩትን እያንዳንዳቸውን የምናወራ ይሆናል። ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ እያደረጋችሁ አብራችሁን መቆየት ብቻ ነው። ከዚያ በየጊዜው የምንለቃቸው ቪዲዮዎች ወደ እናንተ እንዲደርሱ ደግሞ የደውል ምልክቷን ስትጫኑ ሁሌ እንደዚህ አይነት ነገራቶችን ስናወራ ቀድመው ለእናንተ ይደርሳሉ ማለት ነው። ከእናንተ የሚጠበቀው ምንድነው? የመጀመሪያዎቹ ጊዜ የእናንተ ቻናል በደንብ እስከሚተዋወቅ ጊዜ ሊወስድባችሁ ይችላል። ከዚያ በኋላ በእርግጠኝነት ገንዘብ ጀነሬት ማድረግ ትችላላችሁ። እንግዲህ እዚህ ቻናል ላይ ስለ ዩቲዩብ እያወራን ነው። ዩቲዩብ ላይ እንዴት ተደርጎ ስኬታማ እንደሚሆን እጅግ በርካታ ቪዲዮዎችን ሰርተናል። እነዛን ቪዲዮ እያያችሁ ቻናል ትከፍታላችሁ። ቻናል ከከፈታችሁ በኋላ በቻናላችሁ ላይ እነዚህን ቪዲዮዎች ብቻ መጫን ነው። ከዛ በኋላ ምንም የሚያስፈልጋችሁ ነገር የለም። ከመጀመሪያው እስከ መጨረሻው አሳያችኋለሁ። ግን እዚህ ጋር ብዙ ጊዜ የምጠየቀው አንድ ጥያቄ አለ። እንደዚህ በኤአይ ሰርተን ቪዲዮ ብንለቅ ቻናላችን ሞኔታይዝ ይሆናል ወይ የሚል ጥያቄ እጅግ በርካታዎች ሲጠይቁኝ ነበር። አዎ ይሆናል። ዩቲዩብ ራሱ እንዳንድ ኮርስ በርካታ ዩቲዩበሮች ሲያስተምሩት ከተመለከታችሁት ዩቲዩብ አውቶሜሽን ሙሉ ለሙሉ በኤአይ ነው የሚሰራው። ስለዚህ በኤአይ ስለሰራችሁ ብቻ ቻናላችሁ ሞኔታይዝ አይሆንም ማለት አይደለም። የዩቲዩብን ኮሚኒቲ ጋይድላይን የሚጥስ ወይም ደግሞ የዩቲዩብን ሕግና ደንብ የሚጥስ ነገር ካልሰራችሁ ድረስ በእርግጠኝነት ሞኔታይዝድ ይሆናል ማለት ነው ቻናላችሁ። እናንተም ገንዘብ ማግኘት ትችላላችሁ በዛ ቻናላችሁ ማለት ነው። እንዴት አድርገን ነው እንደዚህ አይነት ቪዲዮ በስልካችን ብቻ የምንሰራው? እንመልከት። እዚህ ጋር ልነግራችሁ የምፈልገው ነገር ምንድነው? አንድ የቴሌግራም ቻናል አለን። እዛ የቴሌግራም ቻናላችን ላይ አንድ ፕሮምፕት እናስቀምጥላችኋለን። ማለትም የኤአይ ማዘዣ ጽሁፍ እናስቀምጥላችኋለን። ያንን እያወረዳችሁ ነው በስልካችሁ የምትጠቀሙት። ማለትም ብዙ አትለፉም ማለት ነው። ቴሌግራም ቻናላችን ደግሞ ዲስክሪፕሽን ቦክስ ላይ እና የመጀመሪያው ኮሜንት ቦክስ ላይ ይኖራል። ቴሌግራም ቻናላችን ላይ ገብታችሁ መጀመሪያ ከቴሌግራማችን ላይ ታወርዱና ኮፒ ታደርጉታላችሁ ማለት ነው ጽሁፍ። በዚህ መልኩ ኮፒ ካደረጋችሁ በኋላ ቀጥታ ጄሚናይ ላይ ተወስዱና ፔስት ትሉታላችሁ። ልክ ጄሚናይ ላይ ሄዳችሁ ፖስት ስታደርጉት 10 ለህፃናት የሚሆኑ የመዝሙር ርዕሶችን በደንብ አድርጎ ያስቀምጥላችኋል። ማለትም ህፃናቶች በተደጋጋሚ በቀላሉ አብረው ሊጫወቱበት ሊዝናኑበት የሚችሉትና ህፃናቶች ብዙ ጊዜ ሲያለቅሱ ያ ነገር ሲከፈትላቸው ፈታ የሚሉበት የሆነ መዝሙር ክሬት እንዲያደርግላችሁ 10 ክሬት እንዲያደርግላችሁ የተጻፈ ፕሮምፕት ነው። ያንን ኮፒ ፔስት ስታደርጉት ዳይሬክት 10 የሚገራርሙ ሀሳቦችን ይጽፍላችኋል ማለት ነው። ከዛን አሁንም ቀጥታ ወደ እንትኑ ትመለሳላችሁ። ወደ ፕሮምፕቱ ተመልሳችሁ ደግሞ ሁለተኛ ላይ ያለውን ፕሮምፕት ኮፒ ታደርጉላችሁ። ዴቨሎፒንግ ዘ ቹዝን ራይምስ የሚለውን ሁለተኛውን ደግሞ ኮፒ ታደርጋላችሁ። ሁለተኛውን ኮፒ ካደረጋችሁ በኋላ አሁንም ወስዳችሁ የት ነው ፔስት የምታደርጉት ማለት ነው? ጄሚናይ ላይ ፔስት ታደርጉታላችሁ። ጄሚናይ ላይ ወስዳችሁ ፔስት ስታደርጉት እቺ ሁለተኛ ላይ ያለችው
ሁለተኛ ላይ ያለችዋን ነው እኛ የመረጥነው። እንዳጋጣሚ ከዛ ከ10 ከተጠቀሰልን ርዕስ ሁለተኛ ላይ ያለችዋን ነው የመረጥነው። ሁለተኛ ቲም ነው ምንድነው የሚለው ከለርስ ኤንድ ኦብዘርቬሽን የሚለውን እንመርጣለን ማለት ነው። ያንን ኮፒ አድርገን ሄድ ነው የምናደርገው እዚህ ጋር ነምበር የምትለዋ ነምበር ሃሽታግ የምትለዋ ላይ እሷ ላይ ፔስት እናደርገዋለን ማለት ነው። እዛች ጋር ሄዳችሁ ነምበር የምትለዋ ላይ ፔስት ታደርጉትና ሰርች ታደርጉታላችሁ። ስለዚህ ይህንን ፔስት ስታደርጉት ጄሚናይ ምን አድርጎልናል ማለት ነው? የሚገርም ላይሬክስ ጄኔሬት አድርጎልናል ማለት ነው። ህፃናቶች አብረው ሊሉት በቀላሉ ሊሉት የሚችሉትን ላይሬክስ በዚህ መልኩ ጄኔሬት አድርጎልናል ማለት ነው። ያንን ላይሬክስ ሙሉ ለሙሉ ሰሌክት እናደርግና ኮፒ እናደርገዋለን። ላይሬክሱ ሙሉ ለሙሉ ማለት ነው። ኮፒ ካደረግን በኋላ ወደ ሁለተኛው ኤአይ እንሄዳለን። አንደኛው ስቴፕ ምን ነበረ? ላይሬክስ ጄኔሬት ማድረግ ነው። ላይሬክስ ጄኔሬት አድርገናል። አሁን ደግሞ የሚቀረን ምንድነው? ሶንጉን ጄኔሬት ማድረግ ነው። ሶንጉን ማለትም ያንን መዝሙሩን በዚህ ላይሬክስ መሰረት ጄኔሬት ማድረግ ነው። ስለዚህ ምን እናደርጋለን ማለት ነው? ወደ ሱኖ ኤአይ እንሄዳለን። ሱኖ ኤአይን ከፕሌይ ስቶር ታወርዱታላችሁ በቀላሉ። ካወረዳችሁ በኋላ ምን ታደርጉታላችሁ ማለት ነው? በዚህ መልኩ ትከፍቱታላችሁ። በዚህ መልኩ ስትከፍቱት ሲምፕል የሚልና ከስተም የሚል አለ። ከላይ እንደምትመለከቱት ሲምፕልና ከስተም የሚለውን እናንተ ከስተም ላይ ታደርጉና ላይሬክስ የሚለው ላይ ፔስት ታደርጋላችሁ። ከዛም በኋላ ታች ላይ ሶንግ ዲስክሪፕሽን የሚለው ላይ በቃ እዛ መዝሙራችሁ ላይ ወይ እዛ ሶንግ ላይ እንዲኖር የምትፈልጉትን ነገር በአጠቃላይ የተወሰነ ትጽፉለታላችሁ። ለምሳሌ እኔ ፕሌይፉል ቺልድረንስ ነርሰሪ ራይም እዛ ፈኒ ከቺና ኤንድ ኢዚ ቱ ሶንግ አለውን አልኩት የሚለውን ትመርጣላችሁ። ከዛ በዚህ መልኩ ጄኔሬት ያደርግላችኋል ማለት ነው። በዚህ መልኩ በሚገርም ሁኔታ ጄኔሬት አድርጎልኛል። ብዙ አማራጮችን ጄኔሬት ያደርግላችኋል። በቀን በነገራችን ላይ ወደ 50 ሶንጎችን ጄኔሬት ያደርጋል ሱኖ ኤአይ ማለት ነው። አንዱን ትመርጡና እዚህ ጋር 3.1 ትነካላችሁ። እዚህ ጋር 3.1 ስትነኩ እንደዚህ አይነት ፔጅ ይመጣላችኋል። ከዛ ዳውንሎድ የሚለውን ትነካላችሁ። ዳውንሎድ ኤኒዌይ የሚለውን ስትነኩ በዚህ መልኩ ዳውንሎድ ያደርግላችኋል ማለት ነው። እዚህ እንትናችሁ ላይ ከሄዳችሁ በኋላ ሪኔም ታደርጉታላችሁ። ስታገኙት ቀለል የሚላችሁን ኔም ትሰጡታላችሁ ማለት ነው። እኔ ለምሳሌ ሶንግ 1 ብዬ ሪኔም አደረኩት። ሶንግ 1 ብዬ ሪኔም አደረኩት። ከዛ ሴቭ ለዋለሁኝ። ስለዚህ በቀላሉ በኋላ ስፈልገው ሶንጉን በቀላሉ እንዳገኘው ነው ሶንግ 1 ያልኩት። እናንተ የፈለጋችሁትን ስም መስጠት ትችላላችሁ። ከዛ ይሄን ከጨረስን በኋላ ቀጥታ ምን እናደርጋለን? አሁን ወደ ሶስተኛው ስቴፕ ነው የምንሄደው። ምንድነው የምናደርገው? ይሄንን ሶንጋችንን ሊገልጽ የሚችል ኢሜጆችን 4 ወይ 5 እንደፈለጋችሁ ጄኔሬት ማድረግ ይኖርባችኋል ማለት ነው። ይሄንን ኢሜጅ በምንድነው ጄኔሬት የምናደርገው ላሳያችሁ። ፕሮምፕታችሁ ጋር ትሄዳላችሁ። ማለትም ቴሌግራም ላይ ያስቀመጥኩላችሁ ፕሮምፕት ጋር ትሄዱና ሶስተኛ ላይ ያለውን ኢሜጅ ጄኔሬሽን ፕሮምፕት የሚለውን ሰሌክት ታደርጋላችሁ። እዛ ያንን ሰሌክት አድርጋችሁ ኮፒ ታደርጋላችሁ። ኮፒ ካደረጋችሁ በኋላ ቻት ጂፒቲ ላይ ትመጣላችሁ። ቻት ጂፒቲ ላይ ፔስት ትሉታላችሁ ይሄንን ፕሮምፕት ማለት ነው። ከዛ እዚህ ጋር ኢንሰርት ሶንግ ታይትል የሚለውን እኛ ከለር እና ኦብዘርቬሽን ነው የመረጥነው። ከለር ኤንድ ኦብዘርቬሽን ብለን እንጽፍበታለን። ከዛ ከለር ኤንድ ኦብዘርቬሽን ካልነው በኋላ ጄኔሬት እንዲያደርግልን ኔክስት እንላለን ማለት ነው። ከዛ ኔክስት ስንለው ቻት ጂፒቲ እንደዚህ የሚገራርሙ ቨርስ በቨርስ የሆኑ ፕሮምፕቶችን ይሰጠናል ማለት ነው። የኢሜጅ ፕሮምፕቶችን የኢሜጅ ፕሮምፕት ጽፈናል አይደለ? ስለዚህ ያንን የኢሜጅ ፕሮምፕት ከምን እንወስዳለን ማለት ነው? ከዚህ ከቻት ጂፒቲ ፕሮምፕታችንን ሰሌክት ቨርስ በቨርስ ማለት ነው። ለምሳሌ አንደኛውን ቨርስ ሰሌክት አደረግኩኝ እኔ። ኮፒ ካደረግን በኋላ ወዴት እንሄዳለን ማለት ነው? ጄሚናይ ላይ እንሄዳለን። አሁንም ጄሚናይ ላይ ሄደን እናደርጋለን ፔስት እንለዋለን ማለት ነው። ጄሚናይ ላይ በነገራችን ላይ ጄሚናይ ብቻ አይደለም ሌላ ቱልም አለ። በቀጣይ ቪዲዮ ከዚህ የተሻለ የሆነ 3D የሆነ አኒሜሽን ስለማሳያችሁ እዛ ላይ ደግሞ በምን መልኩ ኢሜጆችን ጄኔሬት ማድረግ እንደምትችሉ አስፔክት ሬሾውን ሙሉን አስተካክላችሁ ጄኔሬት የምታደርጉበትን አንድ ቱል ጠቁማችኋለሁ። ለአሁኑ ግን ጄሚናይ ነው የምንጠቀመው። ጄሚናይ ላይ ፔስት ስናደርገው እንደዚህ ይህን የመሰለ ኢሜጅ አንድ ኢሜጅ ጄኔሬት አድርጎልናል ማለት ነው። ያንን ምን እናደርጋለን ማለት ነው? ዳውንሎድ የምትለዋን በተን እንነካና ዳውንሎድ እናደርገዋለን። ከዛ ኢሜጁ ጋላሪያችን ላይ ተቀመጠ ማለት ነው። እያንዳንዱ ቨርስ እየወሰድን ጄሚናይ ላይ ኮፒ ስናደርገው ፔስት ስናደርገው ምን ይሰጠናል ማለት ነው? የተለያዩ ኢሜጆችን ይሰጠናል ማለት ነው። እያንዳንዱ ቨርሶች ማለት ነው። አሁንም በቀላሉ እንደዚህ እያደረግን ሁሉንም በዚህ መልኩ እንጨርሳለን ማለት ነው። በዚህ መልኩ ሁሉንም ሰሌክት አድርገን ከጨረስን በኋላ መጨረሻ ላይ ምን አይነት ኢሜጆች ይሰጠናል ማለት ነው?
ሁሉንም በዚህ መልኩ ሰሌክት አድርገን የሰጠንን ኢሜጅ በአጠቃላይ ጋላሪያችን ላይ ሴቭ እናደርጋለን ማለት ነው። ከዛን ጋላሪያችን ላይ ሴቭ እናደርጋለን ማለት ነው። ጋላሪያችን ላይ ሴቭ ካደረግን በኋላ አንዱን ስቴፕ ጨረስን ማለት ነው። ሁሉንም ኢሜጆች ጄኔሬት አድርገን ጨርሰናል ማለት ነው፣ የምንፈልገውን ኢሜጆች። ከዛም በኋላ እነዚህን ኢሜጆች ወደ ቪዲዮ መቀየር አለብን ማለት ነው። አራተኛው ስቴፕ ደግሞ የሰበሰብናቸውን እነዛን ያወረድናቸውን ፎቶዎች ወደ ቪዲዮ መቀየር አለብን። ይሄ ደግሞ በምንድን ነው የሚቀየረው? ግሮክ ኤአይ አሲስታንት የሚባል አለ። ልክ ፕሌይ ስቶር ላይ ግሮክ ብላችሁ ሰርች ስታደርጉ ታገኙታላችሁ። እነዚህን አፕሊኬሽኖች በተጨማሪ ቴሌግራም ቻናላችን ላይ እናስቀምጥላችኋለን። እናንተ ፕሌይ ስቶር ላይ ገብታችሁ ማውረድ የማይጠበቅባችሁም፣ ቴሌግራም ቻናላችንን ብቻ ጆይን አድርጉ። በዚህ መልኩ ከፕሌይ ስቶር ካወረድን በኋላ ግሮክን እንከፍተዋለን። ከከፈትን በኋላ ኮንቲኒው ዊዝ ጎግል ብለን ሬጂስተር እናደርጋለን፣ በጎግል አካውንታችን ማለት ነው። ሬጂስተር ስናደርግ በዚህ መልኩ ይከፍትልናል ማለት ነው። ከታች ከተደረደሩት ኦፕሽኖች ክሬት ቪዲዮ የሚል ኦፕሽን አለ። እሱን ክሊክ ታደርጋላችሁ። ከዛም በኋላ ቀጥታ እዚህ ጋር የፎቶ ምልክት አለች። እሷን ክሊክ ታደርጉና ፎቶ ላይብረሪ ትሉታላችሁ። ፎቶ ላይብረሪውን ክሊክ ስታደርጉ ቀጥታ ወደ ጋላሪያችሁ ይወስዳችኋል ማለት ነው። ጋላሪ ላይ እኛ መጀመሪያ ላይ አንደኛው ቨርስ ላይ ቻትጂፒቲ የሰጠንን አንደኛውን ቨርስ ወይ ደግሞ ኮፒ ያደረግንበት ማለትም ከጄሚናይ ያወረድነውን የመጀመሪያውን ፎቶ በዚህ መልኩ እናስገባለን ማለት ነው። እናንተ ቪዲዮውን ከስተማይዝ እንዲያደርግላችሁ ከፈለጋችሁ፣ ለምሳሌ አንዱ ህፃን ይዝለል አንደኛው ይቀመጥ፣ እንደዚህ አይነት ነገር ከፈለጋችሁ ከታች ትጽፉለታላችሁ ማለት ነው እዚህ ጋር። ካልፈለጋችሁ ደግሞ ዝም ብላችሁ ጄኔሬት ቪዲዮ ትሉታላችሁ። በዚህ መልኩ ጄኔሬት ያደርግና ይጨርስላችኋል ማለት ነው። የሚገርማችሁ ነገር ጄኔሬት ሲያደርግ ድምፁ ላለው ነገር ግን እኛ ድምፁን አንፈልገውም፣ በሌላ ሶንግ ነው ማቀናበር የምንፈልገው ማለት ነው። ስለዚህ ይሄንን ተወውና ቀጥታ ምን እናደርጋለን ማለት ነው? ዳውንሎድ እናደርገዋለን ማለት ነው። ይሄንን ዳውንሎድ ለማድረግ እዚች ጋር የዳውንሎድ ምልክት አለች፣ ዳውንሎድ አድርጉ። እዚች ጋር የዳውንሎድ ምልክት አለች፣ አለው እንለውና ዳውንሎድ እናደርጋለን ማለት ነው። ዳውንሎድ አድርገን ጨርሰናል ማለት ነው። ወደ ሁለተኛ እንሄዳለን። ሁለተኛውን ምስል በዚህ መልኩ ታስገባላችሁ። ካስገባችሁ በኋላ አሁንም ጄኔሬት ታደርጉታላችሁ፣ ጄኔሬት ያደርግላችኋል ማለት ነው። ሶስተኛውንም እንደዛው እንደዚህ ጄኔሬት እያደረጋችሁ ሁሉንም ወደ ቪዲዮ ትቀይራላችሁ። ወደ ቪዲዮ ከቀየራችሁ በኋላ ወደ መጨረሻው ስቴፕ ደረስን ማለት ነው። የመጨረሻው ስቴፕ ደግሞ እነዚህ ወደ ቪዲዮ የቀየርናቸውን አኒሜሽኖች በአንድ ላይ ኮሌክት አድርገን ከሶኖ ኤአይ ያወረድነው አውዲዮ ጋር ማገናኘት ነው የሚኖርብን ማለት ነው። ያንን ደግሞ በምንድን ነው የምናደርገው ማለት ነው? ቀጥታ ካብከት ላይ እንገባና ካብከት ላይ ኤዲት የምናደርግበት ሶፍትዌር ላይ እንገባና፣ በነገራችን ላይ ካብከት ብቻ አይደለም የትኛውም ኤዲት የምታደርጉበት ሶፍትዌር ላይ ትገቡና ቀጥታ ቪዲዮዎቹን በአጠቃላይ ሰሌክት ታደርጉና ታስገቧቸዋላችሁ። በዚህ መልኩ እኔ እየሰራው ያለው በካብከት ነው። ስለዚህ መጀመሪያ አስፔክት ሬሾን ለዩቲዩብ ከሆነ ለዩቲዩብ ታደርጉታላችሁ፣ ለቲክታክ ከሆነ ደግሞ ለቲክታክ ታደርጉታላችሁ። ያው ለዩቲዩብ ስለሆነ በዚህ መልኩ ዙም እያደረግኩ አስተካክለዋለሁ ማለት ነው። በዚህ መልኩ ካስተካከልኩ በኋላ እነዚህም በአጠቃላይ የምፈልገውን ቪዲዮ እስከምፈልገው ድረስ እያስተካከልኩ ቆርጠዋለሁ። ዙም ኢን ዙም አውት እያደረግኩኝ አስፔክት ሬሾን በዚህ መልኩ ካስተካከልኩ በኋላ ትራንዚሽን በመሃል ካስገባችሁ በኋላ ቀጥታ ምንድን ነው የምታደርጉት ማለት ነው? ሶንጋችሁን ሰሌክት ታደርጋላችሁ። ያንን ያወረዳችሁትን ሰሌክት ታደርጋላችሁ በዚህ መልኩ። ከዛ ካስተካከላችሁ በኋላ ኤክስፖርት ታደርጉታላችሁ። አለቀ። ከዚህ በኋላ የዩቲዩብ ቻናል ካላችሁ ዩቲዩብ ቻናላችሁ ላይ አፕሎድ ማድረግ ብቻ ነው የቀረው ማለት ነው። በዚህ መልኩ ቪዲዮ ሰርታችሁ ቲክቶክ ቻናላችሁ ኢንተርናሽናል ከሆነ በቲክቶካችሁም እንደዚሁም በፌስቡክ በዩቲዩብ በተለያዩ ቦታዎች ላይ ገንዘብን ጄኔሬት ማድረግ ትችላላችሁ ማለት ነው። ዩቲዩብ ላይ እንግዲህ ብዙ ነገራቶችን ስለ ዩቲዩብ እዚህ እያወራን ነው። ስለዚህ ያላችሁንም ጥያቄ በሙሉ ቴሌግራም ቻናላችንን ጆይን በማድረግ እዛ ላይ ጊዜ ሲኖረኝ የግል አድራሻዬን ስለምለቅ ከዛ በዛ ሰዓት እየገባችሁ ልጠይቁ ትችላላችሁ ማለት ነው። ሰላም።